ኦርቶዶክሳውያን በሙሉ እንግዲህ ወደ 330 ሺህ ምናምን ተከታይ ያለው የቲክቶክ ቻናሌ ፖስት እንዳላደርግ እስከ 11 ማለት ነው እስከ ፌብሩዋሪ 11 ድረስ አግዶኛል ማለት ነው። ስለዚህ ከዚህ በኋላ አዳዲስ መረጃዎች ሲመጡ ፖስት ለማድረግ ይሄኛው ሁለተኛውን ቻናል ከፍቻለሁ። በዚህ ነው ከዚህ በኋላ መለቀው ማለት ነው። ያው ቲክቶክ አግዶኛል ለአንድ ሳምንት ያህል ቲክቶክ አግዶኛል ማለት ነው። ባካችሁን ኦርቶዶክሳውያን ምናልባት እኔ ስለ ቲክቶክ ብዙ ህጉን ስለማላቅ ኮፒ ሊንክ ነው ምናምን የሚባል ነገር አለና እንደዛ አድርጎ የሚስተካከል ከሆነ ቻናሉ ላይ እየገባችሁ ኮፒ ሊንክ አድርጉ የሚስተካከል ከሆነ። ካልሆነ ግን በዚሁ ቻናል ስለሆነ የምለቀው ይሄንን ቻናል ፎሎ ማድረጋችሁን እንዳትረሱ። ብዙ አዳዲስ መረጃዎች እየተላኩልኝ ነው ያሉት። እንዴት አድርጌ ላቀብላችሁ? አሁን ቻናሌ ኦሬዲ እንዳልዘግብ አግዶኛል ማለት ነው። ኦርቶዶክሳውያን በሙሉ ቪዲዮውን ለሁሉም ሼር አድርጉ። ቴሌግራሜንም ሀክ ለማድረግ በጣም ሙከራ እያደረጉ ነው ያሉት። ያው ቴክስት ሜሴጆች ያው እንደዚህ እንደምታዩት በተደጋጋሚ ቴክስት ሜሴጅ ይመጣልኛል በሳምሰንግ ስልክ በምናምን ስልክ እያሉ በብዙ ነገር ሀክ ለማድረግ ሙከራ እያደረጉ ነው ማለት ነው። ያው ስልኬንም ለመጥለፍ ብዙ ሙከራ እያደረጉ እንደሆነ እያየው ነው ማለት ነው። ያው እንግዲህ መረጃዎች ወደ እናንተ እንዳላቀበል ነው ማለት ነው። እንግዲህ ይሄንን ከግምት ውስጥ እናንተ በማስገባት ቻናሉ ላይ ገብታችሁ የሚስተካከል ከሆነ ኮፒ ሊንክ አድርጉ። ካልሆነ ግን በዚህ ነው ከዚህ በኋላ መለቀላችሁ ማለት ነው። ቻናሌን ችግር የለውም ይዝጉት፣ ልሳኔን እስቲ ዘጉት። ግን ለቤተ ክርስቲያኔ እጮሃለሁ። አሁንም ከቤተ ክርስቲያኔ ጎን በመቆም ከቅዱስ ሲኖዶስ ጎን በመቆም ለእናንተ መረጃዎችን አቀብላለሁ ማለት ነው። ምንም ነገር ይምጣ አንፈራም አንሸበርም ማለት ነው።